አዛን በጣም ነው ስሰማው ልቤን የሆነ ልቤንም ያረጋጋኛል የተለየ የሚሰጠኝ ስሜት አለው አዛንና መሪም ደግሞ የተለየ ቁርኝት አላቸው አዛንና መሪም ምንና ምን ናቸው ያው የሰለምኩት በአዛን ነው ረመዳን ሊገባ አካባቢ ነውና ሰፈር ተጣልቼ ከዛ ከሰው ጋር እንትን ብዬ ነው ተደባድቤ ምናምን ፈንክቼው ልጁን ወደ ቤት እየሮጥኩ ሄዳለሁ ወደ ቤት ሲሄድ አባቴ እንትን አለኝና በጣም ተቆጣኝና ምናምን ነገር በቃ እየጮኸ ምናምን ሊመታኝ ሲል ጠፋሁበትና እንደውም እሱ እንደ ተደባደብኩ ምናምን አላወቀም የት ነው ያልሽው እስካሁን ምናምን ብሎ ቀኑ ቅዳሜ ነበር የት ነው ያልሽው ምናምን ነገር ሲለኝ እየተጫወትኩ ምናምን ነገር አልኩት ከዛ በኋላ አንቺ በቃ ሞያም የለሽ ምናምን ነገር ይልና በቃ ሊመታኝ ሲያባረኝ ጠፋሁበት ጠፍቼ ወደ 6 ኪሎ ሄድኩኝ ማለት ነው ለ4 ኪሎ ቅርብ ነው ከዛ እዛ አካባቢ ፌስታል ቤት ውስጥ የሚኖሩ ልጆች ነበሩና ጸጉሬ ፓንክ ነው ምንም ሴት አልመስልም በቃ ከዛ ገባው እነሱ ጋር ማለት ነው ያው ከነሱ ጋር ጓደኞቼ ሆኑ ምናምን ነገር እዛው 15 ቀን ምናምን ከኖርኩ ምናምን በኋላ አጎቴ መጣ ማለት ነው አጎቴ መጥቶ እሱ ሙስሊም ነው ይዞኝ ሄደ እዛው እሱ ጋር መኖር ጀመርኩኝ ከዛ በቃ እሱ ጋር ስሆን ሼደሊል መስጊድ አካባቢ ነውና አዛኑ በጣም እንትን ይለኛል የሆነ ውስጤን የሆነ ስሜት ይሰማኛል ልክ አዛን ስሰማ እረጋጋለሁና እፈልገዋለሁ ያንን አዛን ልክ ሰዓቱ ሲደርስ እኩል አብሬል ነበር አልሰለምኩም ከዛ ቀደም አዛን አስተውለሽ ሰምተሽ ታውቂያለሽ ኦሬዲ የነበርኩበት ሰፈር መስጊድም ምንም የለም ሙስሊም ብታገኝ ከስንት አንድ ነው በጣም ለነጥብ ማለት ነው እና አጉቴ ደግሞ ልክ ሰላት ላይ ሲቀራ ምናምን ነገር ድምጽ የሚሰማባቸው ፓርቶች ላይ ፋቲሃ ይቀራልና ፋቲሃ ሲቀራ ፋቲሃ ድምጹን ሰማዋለውና እኩል አብሬው ቀራ ነበር ፋቲሃን አፍዤው ማለት ነው በዛ ጊዜ ውስጥ በመሃል ለቅሶ ይፈጠርና አጎቴ ወደ ክፍለ ሀገር ይሄዳል ማለት ነው ከዛ እኔ ብቻዬን እዛ ቀረው እዛ ቤት ውስጥ አጎትሽ የሚኖረው ብቻውን ነበር አዎ ከዛ እሱ ወደ ክፍለ ሀገር ሲሄድ እኔ እዛ ቤት ብቻዬን ቀረውና ግቢ ውስጥ ሀያት የምትባል ልጅ አለች 8 አመቷ ነው ከሷ ጋር እንጮታለን ምናምን በቃ መብላት ስፈልግ አብረን ነው ምንበላው ምንለው ከዛ የሆነ ቀን በቃ አዛኑ እየተደጋገመ ሲመጣ በቃ ጥሪ ነው የሚመስለኝ ለኔ እና ያን ነገር ውስጥሽ ላይ በጣም ይገባ ነበር ወደ አላህ ነይ እያለኝ ነው በቃ ብዬ ከዛ እኔ ሸሃዳ እንዴት እንደሚያዝ ምናምን ማቀው ታሪክ የለም ወጣውና አንገቴ ላይ ክር ነበር በጥሽው በቃ እኔ ካሁን በኋላ ሙስሊም ሆኛለሁ ምናምን ብዬ ወረወርኩት ማለት ነው አንገትሽ ላይ ያለውን ክር በጥሽና ሙስሊም ሆኛለሁ አለ በቃ ሙስሊም ሆኛለሁ ካሁን በኋላ ከዛ ቀደም ስለ እስልምና ታውቂ ነበር ማቀው ታሪክ የለም ምታቂ ታሪክ አልነበረም አዎ እሺ